ፈንዲተው የላኩ ነው እናንተን እኛ እናፈነዳችኋለን የበአዲን የማን ነው ስሙ ያ ስሙን ጥሩልኝ የማን የላቃ ያለው ግሩፕ ላቃ ነው ያ ላቃ ያለው ሶሪ ባይ ዘ ዌይ የላቃ ያለው ግሩፕ እኔ ምንድነው የላቃ ያለው ግሩፕ በዘመነ ካሴ ተሸፍኖ ዘመነ ካሴን ከአማራው በሙሉ ይለይ የሚሰራ ከሸዋው ጋር ከጎንደሩ ጋር ወሎ ነበር የምንሰፈሰፍለት ደግሞ ከኛም ደግሞ ሊያወጣው ነው የለም አይሰራም ይሄ እኛ ዘመነና ምንሰን እናንተ ለቀጥታ ባይ ዘ ዌይ በደንብ እኔ እንደውም በዛ ላይ በሰራውት ፕሮግራሜ ላይ ዘመነን ሊበላው ያሰፈሰፈ አካል እንዳለ ዘመነን ያለ ስም ሰጥቶ ካማራው ልቦና ለመፋቅ ግንባሩን እንለዋለን ተብለናል ግንባሩን እንለዋለን ተባለኮ በባአዴን ግንባሩን አስብለዋለን አባይ ጣና በቀላል እንዳታዩ አባይ ጣና ሁሉ ጊዜ እየተላከ ነው ጎጃምን ክልል አረጋለሁ ይያለ የሚመጣው ተልኮ ነው መጽሐፍ ድረስ እኮ የጻፈ ሰው አለኮ ጎጃምን ክልል የማረግ ይሄ እኮ ድሮ የተጠነጠነ ሴራ እኮ ነው እኛ በደንብ እናውቃለን ግን አይ ቲንክ ሐሳቤ ልጨርሰውና ምን አለ መሰለሽ ቴምር ቴንክ ዩ ምንድነው አሁን እየተደረገ ያለው ካልን እንግዲህ ጥያቄ መጠየቅ ያለበት አሁን ቤተልሔም ዳኛቸው ዛሬም ቤት ከፍታለች እንግዲህ ስለሽም ቤት ከፍቶ ነበር እንደው ስለሽ አንድ የአቫተር ምናምን አድርጎ መጣና ምናምን እንደው ትልቅ ግብዳ ሰውዬ ምናምን ወንድሜ ትግል እኮ በጭንቅላት እንጂ የአቫተር ፕሮፋይል ፒክቸር አድርገህ ስለመጣ በዛ አይደለም እና እኔ እየሳኩ ነበር እኔ ስለሽ ብዙም አልናገረው ለማንኛውም ግን እኔ ፈገግ አድርጎኛል ምንድነው ቤተልሔም ምን አለች በግልጽ ቋንቋ እገሌ መሪ ካልሆነ ከፎቅ ወርጄ ፈጠፈጣለሁ አለች ከመቼ ወዲህ ነው ቤተልሔም ዳኛቸው የዘመነ ካሴ ደጋፊ ሆነችው ነው አሁን ወደ ቁም ነገሩ ወደ ጫውተው ስናመጣው የዘመነ ካሴን ትእዛዝ አንቀበልም ሲሉ የነበሩ ሰዎች ዘመነ ካሴ ላይ ለሃጫቸውን በየቀኑ ሲያዝረበረቡ የነበሩ ዘመነን ሲያዋርዱ የነበሩ አካላቶች በዛ ደረጃ ዛሬ ተገልብጠው የዘመነ የደጋፊን በመምሰል ዘመነ ምናምን በቃ መሪ ካልሆነ ያዙ ሊቀቁኝ ምናምን ብለው መጡ ይሄ ብቻ አይደለም የከፋ የሚያደርገው እንግዲህ እነ ጀነራል ተፈራማሙ እነ ሄኖክ አዲስን እነ ሀብቴ ወልዴን በባዕድነት የከሰሰ ነው ይሄ ግሩፕ ሌላው ቢቀር እኮ ሲያጣ ሀብቴ ወልዴ ከፋፍዴን ተልኮ ነው አልኩ ከዚህ በላይ ስም ማጥፋት የጎንደርን አማራ አግልለህ የወሎን አማራ አግልለህ የሸዋን አማራ አግልለህ ታክቲካሊ የጎጃም አማራን ነጥሎ ለመብላት የሚከድበት የጥላት አካሄድ ነው ይሄን ደግሞ እኛ በፍጹም ምክንያቱም እኔ አማራ ነኝ በደንብ አድርጌ እገባላለሁ እኔን ምናምን የሆነ ኮርነር አሲዘ ምናምን እንደነ ብሩክ አባጋዝ ምናምን በወሎየነት ማሊያ ይጫወታል ምናምን ብለ አስበ ከሆነ ይሄ እድሜ ልክ ስትናፍቅ ትኖራለህ እኔ ሃይማኖት አማራ ነኝ እንዳንተ አይነት ጎጠኛ ስብስብ ትክክል ፍትሃዊና ፌር ያልሆነ ስራ ስትሰራ ግን በደንብ አድርጌ እነግርሃለሁ ነው በቃ አሁን ይሄ ተቋም መጥቷል አይደል ይሄ ተቋም እንዳይመጣ ላይ ዘመን አይነቶች እንደነ ቤተልሔም ዳኛቸው አይነቶች ባንድ ጀምበር ያቀን ይጨልማል ብለው አማራነት ይበተናል ብለው በቃ ጎጃም ክልል መሆን አለበት ራሱን መቻል አለበት ፕላን ቢ አሉ በቃ በዚህ በጋር ነው መጡ ከነግርማ እየለ ጀምሮ ተራበው ይሄ ግን አይጠቅም ስለዚህኛው እንደው ምን ጠይቀው በግልጽ እነዚህ መሪዎቻችን ባይዘው ጀነራል ተፈራማሙን ያላከበረ መሪ ጠበቃ አስረስ ሊያከብር አይችልም ዘመነ ካሴ ሊያከብር አይችልም ሄኖክ አዲስን አላከበረ አማራ ነኝ የሚል እነ ሀብቴ ወልዴን እነ ምሬ ወዳጁን እነ ኢንጂነር ደሳለኝን ሊያከብር አይችልም ሄኖክ አዲስን ጠልተ ምሬ ወዳጁን ወደዋለሁ የምትልበት ይሄ የድንቢጥ ፖለቲካ ይባላል የቆሞ ቀር ፖለቲካ የብልጣብጥ ፖለቲካ ይባላል አበበን ፈንታውን ጠልተ ምሬ ብቻ ላይ የምትለው ዋናው እንግዲህ ዋናው ለመብላት የመጀመሪያ የምታደርገው ምንድነው ጠንካራ የተባሉ ሰዎችን መምታት ነው ሃይሚ አንድ ነገር ልበልክ እንድትሄድበት ስለምፈልግ ነው ይሄ አካሄድ ግን አንተ እንደምትለው ሄኖክን ለመምታት ወይም ተፈራን ለመምታት ምናምን ይመስላል እንዴ ነው አይደለም ቀጥታ በተዘዋዋሪ መሪ ወዳጆን ብንነካ አማራው እንደነብ ይወረናል ብሎ ስለተሰበ ኤግዛክትሊ
ለምን መሰለኝ ይሄን በዚህ ልክ ነው መረዳት ያለባችሁ። የኛሉሽ ፖለቲካ ወይ ወዳጁን ብንጠራ አማራው ይበላናል ብለው ቀጥታ የገዱ ቲም የሚሉት ማን ነው? መሪ ወዳጁን እኮ ነው። እናንተ ምን በዚህ ልክ ነው መኪና አጠቃላይ የወሎን ፋኖ በአጠቃላይ ነው የገዱ ቲም እያሉ በአዲን አድርገው የሚቀጠቅጡት መሬ ወዳጆ ነው። ስሙን ለመጥራት ፈርተው ነው። በዚህ ልክ ነው ሴራቸው መረዳት ያለባችሁ። አንቺ ስለተረዳሽ ባይዘው አመሰግናለሁ። ይሄ ደግሞ ለምንድን ነው ከተባለ እኔ አንድ ፍንጭ ነው የምሰጣችሁ። ሚዲያ ላይ እንግዲህ ሀብቴ ወልዴ ላይ ስሙን ጠርተው ነው የሄዱበት። ምሬ ላይ በዛ ደረጃ መድፈር ያልፈለጉት እንግዲህ የአማራን ትግል ከመጠለፍ የታደገው ምሬ ወዳጁ እንደሆነ በደንብ አሳምራችሁ ታውቃላችሁ ሁላችሁ። ይችን በደንብ ጠንቅቀው ስለሚያውቁ ምሬን ቢነኩት በየትም አቅጣጫ ያለ አማራ እንደ ንብ ስለሚሰፍርባቸው ስለሚያውቁ ቀጥታ በማን መጡ? መጀመሪያ እንደውም የዘመቱት አበበ ፈንታው ላይ ነው የዘመቱት። ከዛ ጀነራል ተፈራ ማሞ ላይ ነው። እነ በላይ ዘመነ